እንደ ቀልድ አይናችን እያየ ከ3 እና 4 ሺህ ዓመታት በፊት ወደ ነበረው የማያ ዘመን ክፉ አምልኮ ተመልሰናል። በዛ ዘመን አንዲት ሴት ትመረጥና ራሷን መከላከል በማትችልበት ሁኔታ እጇ ተጠፍሮ መሰዊያው ላይ ትቀመጣለች፣ ትፈራለች፣ አድኑኝ ትላለች፣ ትንቀጠቀጣለች። ወላጆቿን፣ ዘመዶቿን፣ ያደገችበትን ህዝቧን እነዛን ሀገርና ህዝብ ይጠብቃሉ ብላ የዘፈነችላቸውን ፈርጣማ ወታደሮች ትማጸናለች። ግን ማንም አያድናትም። ዝምበይ አምላክ ይቆጣል፣ የሳቅሽ ሙች ትባላለች። የአምልኮ ስርዓቱን አትረብሽ ትባላለች። በለመድ አጋፋሪ ደም ስሯን በሹል ብረት ትወጋና ደሟ ተንጠፍጥፎ እስኪያልቅ መሰዊያው ላይ ይፈሳል። በስቃይ ስትጎራጭ ቤተሰብ፣ ወዳጅ ዘመድ ያለቅሳል። ሰብአዊነት የተሰማው ሲቃይ ይዘዋል። በተቃራኒው አንዳንዱ ለተሰዋለት አምላክ ጥብቅና ይቆምና ሁሉም ዝም እንዲል ያዛል። ሌሎች እልልታና ውዳሴ ያቀርባሉ። ሲቆይ እንባውም እልልታውም አምልኮም ያልቅና ድል ያለ ድግስ ተበልቶ ህዝቡ ይበተናል። ቀጣይ መስዋዕት ማናት? የልል ባዮች ወይም ያልቃሾች ወይም የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆን ትችላለች። ግን የመሰዊያው ቀን እስኪቃረብ ሁሉም ረስቶት ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መስዋዕቱ የሚቀርብበት ምክንያት ብዙ ነው። ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣ አምላካቸው ድል እንዲሰጣቸው ሌላ ሴት፣ ንጉስ ወይም የንጉስ ወንድ ልጅ ከታመመ እንዲድን ሌላ ሴት ትገደላለች። ይኸው በዚህ ዘመን በእኛም ሀገር በኢትዮጵያ በአማካይ በሳምንት አንዲት ሴት ለማናውቁ አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁ ቁጠሩ። በሳምንት አንዲት ሴት ተደብድባለች፣ ተጠልፋለች፣ ተደፍራለች፣ አሊያም ተገድላለች። ጩኸትና የሶሻል ሚዲያ ሙሿችንም የአምልኮ አካል ከሆነ ቆየ። አናውቅም ነገ የማናችን ልጅ እህት፣ እናት መሰዊያው ላይ እንደምትቀመጥ። መስዋዕቱ ወንድም ሊሆን ይችላል፣ ደሞ ጾታ የለውም። በደል ጠንካራ መከታ የሚሆን ማህበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘች ትቀጥላለች። ከድርጊት የተለየ ለቅሶ የሚሆን ከንፈር መምጠጥ አምልኮውን ከማድመቅ ያለፈ ሚና አይኖረውም ይላል ደራሲ አሌክስ አብርሃም ስለ ዛሬውና ስለ ብርቱካን ጉዳይ አሳዛኝ ሐሳቡን ሲያጋራ። ብርቱካንን በተመለከተ አዳዲስ መረጃዎች ተሰምተዋል። ዩኒቨርሲቲው ያጋራው መረጃ ደግሞ ከሁሉም አስደንጋጭ አሳዛኝ እየተባለ ሲሆን በርካቶች ዩኒቨርሲቲውን ሐሳብ የሚያጣጥል ሌላ ጉዳይ ይዘው እየመጡ ነው። ተጠርጥረው ታስረው ነበር የተባሉ ሰዎች በነጻ የተለቀቁበት ጉዳይም ይፋ ተደርጓል። ሌሎች አሁን የወጡ መረጃዎችስ ምንድናቸው? ከታገቱት 17 ተማሪዎች ውስጥ እንዴት ብርቱካን የለችበትም የሚሉ ጉዳዮችን አዲስ መረጃ በዝርዝሩ ሊነግራችሁ ይሞክራል። ለጥቂት ደቂቃዎች አብረን እንቆይ። በርካቶች መረጃው እውነት ከሆነ ብሎ ይጀምራል። ይህ መረጃው እውነት ከሆነ ብሎ የሚጀምረው አብዛኛው እያሸሞጠ እንደሆነ ይገባኛል። ግን አንዳንዶች ባለማወቅ ብርቱካን ከ17ቱ ታጋቾች አንዷ እንደሆነች አድርገው ስላወሩ ጊዜ ያልገጠመለትና ጥያቄ የፈጠረበት ሊኖር ይችላል ይላል ያስፔር ተስፋዬ። ጊዜው ያልገጠመ ብርቱካን የታገትኩት ከ17ቱ ጋር ነው አላለችም። ኢቢኤስም እንደዛ አላለም። እንደውም 17ቱ በታገቱበት በ2019 ብርቱካን ገና የሃይስኩል ተማሪ ነበረች። ደምቢዶሎ ዩኒቨርሲቲ ግን እገታ የተፈጸመው በ2019 ብቻ ሳይሆን በተለያየ ጊዜያት ነው። ከነዚህም አንዱ በ2022 ነው። እንደ 2019 17ቱ ተማሪዎች ሰፊ አጀንዳ ይሁን እንጂ የ22ቱ እገታም በዜና ተገልጾ ነበር። በወቅቱ የተሰሩ በርካታ ዘገባዎችንም ለዚህ በአስረጅነት መጥቀስ ይቻላል። በርካቶችን ደግሞ የሚያሳዝነው ምንም ሰብአዊነት ያልተስተዋለበት ተጎጂዋ ርህራሄ ያላሳየው የደምቢዶሎ ዩኒቨርሲቲ መግለጫ ነው። ደምቢዶሎ ዩኒቨርሲቲ ማስታወቂያ ሲል በ14/7/2017 ዓ.ም አሁን ባወጣው መግለጫ በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ ማለት የሰጠችው ሐሳብ ስህተት ነው ይላል። ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2012 3 የሁለተኛ ዓመት ተማሪ አልነበረኝም ይላል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንም ስም የሚያጎድፍ ስለሆነ ኢቢኤስን ወንጀል እስካልተቀበለ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል ይላሉ። በርካቶች ግን ዩኒቨርሲቲው ምን ማስረጃ አለውና በበርካታ ጊዜ ተማሪዎች ሲታገቱ፣ ሲሰወሩ፣ ሲደፈሩ
በነበረበት ሁኔታ ምን መልካም እንሰማለው፣ ምንስ ይጎድፋል፣ ምንስ ደና ነገር አለው ሲሉ በርካቶች ተቃውመዋል። ለዚህ ማሳያ የሚሆን ደግሞ የተማሪዋ የትምህርት ማስረጃ የተመደበችበት እንዲሁም የትምህርት ሚኒስቴር ምደባን ጨምሮ ሌሎች ጉዳዮች ይወጣሉ ተብሎ በርካቶች እየተናገሩ ይገኛሉ። ሌላኛው የተሰማው አሳዛኝ ጉዳይ ግን በዚህ ጉዳይ ጋር የተያዙ ሰዎች ከስር መፈታትን ይመለከታል። ኤርሚያስ አበራ የደምቢዶሎ ዩኒቨርሲቲ አማራ ተማሪዎች እገታ ድራማ ክፍል 2 ተጀምሯል ይላል። በእርግጥ ለኦሮሞ አክቲቪስቶችና ለአማራ ጠል ኦሮሞ ሰዎች ይሄ ድራማ ነው። የመጀመሪያው ዙር ፖለቲካዊ ገጽታ ድራማ ጠቅላይ ሚኒስትሩን ጨምሮ አቶ ንጉሱ ጥላሁን በአንድ ወቅት በሚዲያ ላይ ቀርቦ የደምቢዶሎ ዩኒቨርሲቲ ተማሪዎች እገታ ኮንስፓይረሲ ነው ብሏል። ከፍተኛ ሴራ ያለበት ውስብስብ ብዙ ተዋናያን የተሳተፉበት በሶስት ክልል ትራያንጉሌሽን አቀነባባሪዎች በረቀቀ ዘዴ የተደገፉ ምናልባትም ከእገታው ድራማ በስተጀርባ የተሰለፉት ከአዲስ አበባ ውስጥም እንዳሉበት በማለት ግልጽና በሐሰት የተለወሰ መርዝ እንደነበረ አብራርተዋል። እኛም ይላል ይህን ከበቂ በላይ የሆነ መረጃ በመያዝ በሐሰት 5 ዓመት በላይ በስር ላይ ነበሩና ለ12 ዓመት ተፈርዶባቸውና ተወንጅለው በስር ላይ ነበሩ 5 የኦሮሞ ልጆችን በጎ ፈቃደኛ ጠበቃ በማነጋገር ማስረጃዎችን በማቅረብ እስከ ሰበር የደረሰ ልህ አስጨራሽ የፍርድ ቤት ክርክር በኋላ ነጻነታቸውን አውጀዋል ሲል ሐሳቡን ያጋራል። የኤርሚያስ አበራ የተባለው የኦሮሞ አክቲቪስት አሁንም ቢሆን ኢቢኤስ ጸረ ኦሮሞ ከሆኑ ሚዲያዎች አንዱ ነው፣ ያስተጋባውም ይሄ ነው ይላሉ። በጣም አጸያፊው ነገር ግን በተለይ በኦሮሞ አክቲቪስቶች በኩል የሚስተዋለው ጉዳይ በጣም አጸያፊውና በኦሮሞ አክቲቪስቶች በኩል በስፋት የሚስተዋለው ነገር ግን ምንም አይነት ርህራሄና በጎነት ለሰው ልጅ አለማሳየታቸው ነው። የሆነ ሆኖ ወጣቷ ተማሪ ህይወቷ ባጭር ተሰናክሏል። ሳትፈልገው አርግዛለች። የወለደችው ልጅም ጤነኛ አይደለም። ለዚህ እንደ ሰው ሀዘኔታ ርህራሄ በማሳየት ማስረጃዎችን ከማውጣት ይልቅ የተለመደ የአማራ ጥላቻ የሚመስል ሀሳብ አስተያየታቸውን በስፋት ማስተጋባታቸውን ይዘዋል። ከባድ የህይወት ፈተና የታየበት ብርቱካን ህይወት ግን የበርካቶች መነጋገሪያ ሆኗል። ተወልዳ ያደገችው ምዕራብ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቱ አልፏል። ፋስት መረጃ ከቃለ መልሱ እንደተመለከተው ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የ2ኛ ዓመት ተማሪ ሆነች። በምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ትላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮም እየወጉኝ ነበር ትላለች። በ6ኛ ቀን የስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ሆንኩኝ ትላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ነችና የምትወስዳቸውን በርካታ መድኃኒቶች ለህዝብ አሳይታለች። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ነገር ግን አሁን ላይ በማህበራዊ ሚዲያ በርካቶች ፍትህ እንዲዳፈንም ጥረት እያደረጉ ይመስላል። በዚህ ጉዳይ ላይ እስካሁን መንግስት በይፋ የሰጠው መግለጫ የለም። የሁለቱ ክልል አክቲቪስቶች ግን አንዱ ለማጥቃት አንዱ ተጠቂ ላለመምሰል በርካታ ሀሳቦችን እያነሱ ናቸው። በእርግጥ መንግስትን የሚወቅሱ እንዳለ ሆነው አንድን ማህበረሰብ ጨካኝ፣ አረመኔና የዚህ ወንጀል ተባባሪ ለማስመሰል የሚያደርጉና ለማጥቃት የሚሞክሩ የአማራ አክቲቪስቶችን በስፋት ይስተዋላሉ። በመሃል ተበዳይዋ ግን ፍትህ እንድታጣ የሚያደርግ የፖለቲካ ቁማርና የነጥብ ጨዋታ ውስጥም የገቡ ይመስላል። በእርግጥ ይህ ጉዳይ ሊጠቅም የሚችል አይደለም። ከዚህ በፊት ልጆቻችን ታገቱ ያሉ የአማራ አርሶ አደሮች ወደ አዲስ አበባ ተመላልሰው ከምክትል ጠቅላይ ሚኒስትሩና ከጠቅላይ ሚኒስትሩ ጋር ውይይት አድርገው ረጅም ጊዜም ተንገላተዋል። ከዛ በኋላ በቅርቡ ከሲሳይ ገና ጋር ኢንተርቪው
ኢንተርቪው ያደረጉት ኢታማዦር ሹም ብርሃኑ ጁላ ታጋቾቹን ያገታቸው ጃልጫላ የተሰኘ ከጎንደር ቤተሰብ የተወለደ የአፋን ኦሮሞ ማቀላጥፎ የሚናገር ከሸኔም ጋር በትብብር የሚሰራ ነው ይላሉ። ይህ ሰው ደግሞ ባህር ዳር ላሉ ሰዎች አሳልፎ ሰጥቷቸዋል። ባህር ዳር እንደደረሱ መረጃው አሉን፣ እየፈለግናቸው ነው፣ ግን እስካሁን አላገኘናቸውም አሉ። ግን እነዛ ከተዘረዘሩት ውስጥ ብርቱካን በዛ ጊዜ ታገተች አይደሉም። ነገር ግን እርሷን አሁን ዩኒቨርሲቲው ተማሪ አይደለችም እያላት ነው። በርካቶች ግን ፍትህን ለማረጋገጥ ጉዳዩ ቀላል ነው ይላሉ። ይህንን ለማረጋገጥ ከባድ አይደለም። አንደኛ ልጅቷ በህይወት አለች። ከባለቤቱ የበለጠ ስለ ትምህርት ሁኔታዋ የሚያውቅ የለም። ሁለተኛው ከዩኒቨርሲቲ የተመረቁ ተማሪዎች መመስከር ይችላሉ፣ በዚህ ፖስት ጨምሮ። ሰባተኛ የትምህርት ክፍሉ ፋርማሲ መች እንደተቋቋመ ከትምህርት ሚኒስቴር ማግኘት ይቻላል። አራተኛ የዓመተ ምህረት መሳሳት ካለ ወይ ልጅቷ ስትናገር አሊያም ጣቢያው ታሪኩን ሲጽፍ አሁንም ማጥራት ይቻላል። አምስተኛውና የመጨረሻው ዩኒቨርሲቲው በተባለው ዓመት ማን እንደታገተበት ከነስም ዝርዝሩ ማውጣት ይችላል፣ ይገባዋልም። ስለዚህ ለአሁኑ የምናየውን ተበዳይን ነው በበቂ ማስረጃ እስኪረጋገጥ ድረስ በህይወት ያለችውን እያለቀሰች የተናገረችውን ሰው እንጂ በዶክመንት በፌስቡክ ጽሑፍ ወይም በመግለጫ የተሰጠን ነገር ልናምን አንችልም እያሉ ነው። በርካቶች ግን ፍትህ ለብርቱካን እያሉ ነው። በእርግጥ የእሷ ጉዳይ ወደ አደባባይ ወጣ እንጂ የጥቂቶች ጉዳይ በማህበራዊ ሚዲያ ይነጋገር እንጂ ኢትዮጵያ የጨካኝ አረመኔዎች በተለይ ደግሞ ጾታዊ ጥቃትና ሴቶችን ያነጣጠሩ አስገድዶ መድፈር ግድያዎችና ወንጀሎች የሚፈጸምባት ፍትህም ደግሞ በአግባቡ ሲሰጥ የማይታይባት ሀገር ከሆነች ውላ አድራለች።